በህይወትህ ትልቁ ስህተት ምንድነው ብለው ቢጠይቁ መልስህ ምን ሊሆን ይችላል? ብዙዎቻችን ትልቁ ስህተታችን የተሳሳተ ውሳኔ መወሰናችን ወይም ሰዎችን ማመናችን ይመስለናል። ግን አይደለም። በሰው ልጅ ታሪክ ውስጥ ትልቁና አስፈሪው ስህተት ጊዜ አለኝ ብሎ ማሰብ ነው። ዛሬ የምነግራችሁ ታሪክ ስለ አንተ፣ ስለ እኔና በየቀኑ በምናደርገው የህይወት እሽቅድድም ውስጥ ስለምናጣው አንድ ውድ ነገር ነው። ይህንን ቪዲዮ እስከ መጨረሻው ስትመለከት ህይወትህን የምታይበት መንገድ ሙሉ በሙሉ ይቀየራል። ይህ ናሁም ይባላል። ልክ እንደ ሁላችንም ናሁም ሕፃን እያለ አንድ ትልቅ ምኞት ነበረው። ቶሎ በቅሎ ትልቅ ሰው መሆን። ሕፃን እያለን ሁላችንም የምናስበውን ያስብ ነበር። ለምንድነው ሁል ጊዜ የምታዘዘው? ለምንድነው የቤት ሥራ የምሰራው? ቶሎ አድጌ የራሴ ስልጣን ኖሮኝ የፈለኩትን የማደርግበት ቀን መቼ ነው የሚመጣው ይል ነበር። ናሁም በልጅነቱ ደስታን የሚለካው በትልቅነት ነበር። ዛሬ በነፃነት የሚጫወታትን ውድ ሰዓት አያያትም ነበር። አእምሮ ያለው ነገ ላይ ነው። ነገ ትልቅ ስሆን ደስተኛ ሆናለሁ ይል ነበር። ግን ትልቅነት ምን ይዞ እንደሚመጣ አያውቅም። ጊዜው ነጎደ። ናሁም ወጣት ሆነ። አሁን ማንም ግባ ማንም ተኛ አይለውም። ግን አዲስ እስረኛ ሆነ። የውጤትና የስኬት እስረኛ። በየቀኑ ይጨነቃል። ይህንን ትምህርት በጥሩ ውጤት ካልጨረስኩ ሕይወት ይበላሻል ይላል። ጓደኞቹ አብረውት ሊያሳልፉ ሊጫወቱ ሲፈልጉ እሱ ግን ያገላቸው ነበር። ሁል ጊዜ ለራሱ የሚሰጠው ምክንያት አንድ ነበር። አሁን ጊዜ የለኝም። ዩኒቨርሲቲን በጥሩ ውጤት ልጨርስ፣ ሥራ ሊያዝ፣ ከዚያ በኋላ በደንብ ዝናናለሁ፣ ከሰዎች ጋር ጊዜ አሳልፋለሁ። እየኖረ አልነበረም፣ ለመኖር እየተዘጋጀ ነበር። ግን ለመኖር ሲዘጋጅ ዕድሜው እየሄደ መሆኑን አላስተዋለም። አሁን ናሁም ስኬታማ ነው። ጥሩ ሥራ አለው፣ ትዳር መስርቷል፣ ልጆች አፍርቷል። ነገር ግን ሩጫው አላቆመም፣ ይልቁኑ ጨመረ። አሁን ደግሞ የቤት ኪራይ መክፈል አለብኝ፣ የተሻለ መኪና መግዛት አለብኝ፣ የልጆቼን የትምህርት ቤት ክፍያ መሸፈን አለብኝ የሚል አዲስ ሰበብ መጣ። ልጆቹ ሲያድጉ ሚስቱ አብረውት ጥቂት ደቂቃ ማውራት ስትፈልግ እሱ ግን ሁልጊዜ ሥራ ላይ ነኝ፣ ይህን ሁሉ የማደርገው ለእናንተ ብዬ እኮ ነው ይላቸዋል። እውነቱን ነው፣ ለነሱ ይለፋል። ግን ለነሱ ሲል ከነሱ ጋር መሆንን አጣው። ልጆቹ አባታቸውን ሳያዩት እያደጉ ነበር። ሚስቱ ብቻዋን እየሆነች ነበር። ናሁም ግን አሁንም ለራሱ ተስፋ ይሰጣል። ይህንን ትልቅ ፕሮጀክት ልጨርስና ይህን ያህል ብር ባንክ ስናስቀምጥ ከዚያ በኋላ ሙሉ ጊዜን ለቤተሰብ ይሰጣለሁ። ግን ያ ቀን መቼም አይመጣም። አይኑን ጨፍኖ እስኪከፍት ድረስ ዕድሜው አለፈ። ዛሬ ናሁም የፈለገውን ያህል ገንዘብ አለው። ያሰበውን ስኬት ሁሉ አግኝቷል። ነገር ግን የሚገርመው ነገር አሁን ማንም ጊዜ የለኝም የሚልበት ሥራ የለም። ሙሉ ቀኑን ብቻውን ነው የሚያሳልፈው። የናፈቁት ልጆቹ አድገው የራሳቸውን ሕይወት ይዘው ርቀዋል። አብራው የነበረችው ውድ ሚስቱ ዛሬ የለችም። ናሁም ዛሬ የፈለገውን ያህል ጊዜ አለው። ግን ጊዜውን የሚያሳልፍበት ሰው የለም። እዚህ ዕድሜ ላይ ሲደርስ ነው ናሁም አንድ ትልቅ እውነት የገባቸው። ደስታ ማለት ወደፊት የሚደርስበት ማረፊያ ሳይሆን በየቀኑ የምናልፍበት መንገድ እንደነበረች አወቀ። የልጅነቱ አቧራ፣ የዩኒቨርሲቲው ሻይ ጨዋታ፣ የልጆቹ የልጅነት ሳቅ፣ እውነተኛው ሀብት እነሱ ነበሩ። እሱ ግን ነገ እያለ ዛሬዎቹን በሙሉ ገደላቸው። ይህንን ቪዲዮ የምታዩ ሰዎች ምናልባት አሁን በናሁም የልጅነት፣ የወጣትነት ወይም የኑሮ ሩጫ ምዕራፍ ላይ ትኖሩ ይሆናል። ምናልባት ለፈተና፣ ለሥራ ወይም ለገንዘብ ብላችሁ ዛሬ አብራችሁ ያለውን ሰው ጊዜ የለኝም እያላችሁ ይሆናል። እባካችሁ ቆም በሉ። ከዚህ ቪዲዮ በኋላ ስልካችሁን አጥፉና አጠገባችሁ ያለውን ሰው እቅፍ አድርጉት።
ለወላጆቻችሁ ደውሉ። ከልጆቻችሁ ጋር መሬት ላይ ተቀምጣችሁ ተጫወቱ። ምክንያቱም ጊዜ ለማንም አይቆምም። ዛሬ የምትንቁት ተራ ቀን ነገ የምትንገበገቡለት ትዝታ ሊሆን ይችላል። ሕይወት አሁን ናት። ዛሬን ኑሩት።